አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝትርፍ ይበልልኝ። ሁሉም ሰላም፣ ሁሉም መልካም። አላህ ያስደስታችሁ ውዶቼ። ዛሬ ጅማችን አላህ ሁላችሁም በቀልባችሁ ያሰባችሁበት ተሳክቶ ተደስታችሁ አላህ ለሀገራችሁ መሬት ያብቃችሁ። ኢንሻአላህ በስደት ያለ ወንድም እህቶች ሁላችሁ ሀሳባችሁ ተሳክቶ ወጥቶ ከመቅረት አላህ ይጠብቃችሁ። ዛሬ ያው ጅማችን አንዳንድ ነገር እንደዛ በሚያምር ቦታ ይሄ መስጊድስ የት ነው? የሰፈር የት ነው? በዛም አንዳንድ ጥያቄ ያው የራሳችን ጠቅመን ነገር ጅማ ነው። ሱረቱን ካፍ እየቀራን የውድ ነቢያችን ሰለላሁ ዐለይሂ ወሰለም ሰላዋት እና ብዛ። አንድ ጥያቄ አንደኛ ብስሚላህ አላህና መልእክተኛ የሚቃረን ሰው ወዳጅ አድርጎ መያዝ አይፈቀድም፣ የቅርብም ዘመድ ቢሆን እንኳን ይለናል። እውነት ሐሰት? እሺ እውነት። ሁለተኛ ከሃዲያን ህዝቦችን የልብ ወዳጅ አድርጎ መያዝ አይቻልም። መልስ ያው እውነት ካላችሁ ትክክል ናችሁ። ቀድማችሁ መንገዳችሁ ያው መኪናውን ያላችሁ ቦታ ሲያደርሷችሁ ድረስ ጅማ ያውሰዳችሁ። መቼም አረብ ሀገር አላህ ሂዳያ ይስጣቸው እንጂ የመውጣት ነገር እንደዛ ያው ሴት ልጅ ግን ቤትም ነው የተፈቀደ፣ ቤትም እየሰገደ ኸይር ነገር ያሰራል። ሰደቃችን የሌላ ሰውን ብንልክ ቤትም ላይ የሚቀበላችሁ ካለም ባላችሁ ነገር ያው ሰላምታ እያበዛን ሩቅም ከሆነ እናት አባቶቻችሁ አሁን ሩቅ ሆኖ ስደተኛ ሆናችሁ ስትደውሉ ምን ስትሉ የራሳችን አጅር ነው ውዶቼ። መውጣት ነገር መስገድ ነገር ማንም ሰው ባይፈቅዱም እና እነሱ ሆነን ቀረም አጅነቢ እንትን ሳይልሽ ለብሰሽ ምናምን ሄደሽ ሀዲስን ሰምተሽ ሰግደሽ እንትን የምትሄጂው ነገር የእነሱ እንትን ማይላቸው ስለሆነ አላህ ይጠብቃችሁ ይጠብቀን። ያው ነቢያችን ሰለላሁ ዐለይሂ ወሰለም ሰላምታ አብዝተን የእነሱ ያው ሰላዋት አርብ ቀን ቀጥታ እንደሚደርሳቸው እናውቃለን። እሺ ሶስተኛ ለአላህ ብሎ መውደድ እና ለአላህ ብሎ መጥላት ዋጅብ አይደለም። አላህ ለአላህ ብሎ ተዋደዱ የሚሉበት ጊዜ ቅርብ ያደርግልንና እሺ ሐሰት ምክንያቱ ዋጅብ ነው። አራት አይነቶች ሰዎች አላህ እርግሟቸዋል። መልስ እውነት። ስንት አይነት ነው? ስንት አይነት አንድነት ነው ያለ? ዘርዝሩ። አይነት እስልምና ዘንድ ተቀባይነት ያለው የሌለው የውሸት አንድነት ሽርክ የሚያጨመልቀው ሶሃባ የሚሳደበውንም የአላህ ስምን ባህላዊ ያደረገ የሚያጎድፉ የሆኑትን አንድነት ነው። እውነት አንድ የአማኝ አንድነት በቀልብ መካከል አንድ መሆን ማለት ነው። አብድላህ ኢብን አባስ ረዲየላሁ አንሁ ምን አሉ? ለአላህ ብሎ የወደደ፣ ለአላህ ብሎ የተዋደደ፣ ለአላህ ብሎ የጠላ፣ ለአላህ ብሎ ጠላት ያደረገ፣ ለአላህ ብሎ የሰጠ፣ ለአላህ ብሎ የከለከለ በእርግጥ ኢማኑ ተሟልተዋል። የአላህ ውዴታ የሚገኘው በዚህ ነው አሉ። አላህ ያግራልን፣ አላህ ያሳካልን። አንድ ነገር ኸይር ነገር ስንሰራ ይሄ ነገር ለአላህ ብለን ነው የምናደርገው፣ ለአላህ ብለን ነው የምንሰራው። ንያችን ግን በደንብ እንትን ብለን እያየን በውስጡ ያለ ነገር እኛ እንደዛ አይሆንም ወይ ብለን አንድ እህታችን ለመዘየርም ሆነ ለመስጠትም የሆነ ነገር ላምቻችን ከሆነ
በቃ አላህ ብለን ካደረግን ለአላህም ብለን ከሰጠን አላህ ሱብሓነሁ ወተዓላ እኛ ትልቅ ምንዳ አለን። ትልቅ ነገር ነው እኛ እንትን ያደረግን ማለት ነው። የሚሰጥንም ሰው እንደዛ ተቸግረም ነበር አስበን ለአላህም ብለን እንወደውም ከሆነ ለአላህ ብለን ያው በአላህ መንገድ ብዙ እንትን የሚል ነገር አለ። አላህም ጠብቃችሁ፣ አላህም ሰላማችሁ ያብዛልኝ። እዚህ ያው መተናል። ያው አንዳንድ ቦታ ስንሄድ እንደዚህ የተሰራ ብዙ ነገር አለ። ዝም ብሎ ወጥቶ መጨናነቅ ምናምን ሳይሆን ቤት ላይ መብራት ይሄዳል፣ ብዙ ነገር ያጋጥማል። ግን እዛ ጋር ሄዳችሁ እንደዛ ለመግዛት ገዝታችሁ ብዙ ነገር እንትን ለማለት በጣም ይመች ነገር ነው። ሄዳችሁ አይታችሁ ታዛላችሁ። የፈለገ ነገር ቢሆን ተሰርቶ ይጠብቃል። የራሳቸው ሰው አንድ ሰው የወደደው ነገር ይሆናል። ግን ሰው ያለውን ሳይሆን እኛ ጠንከር ብለን እንትን ብለን ነው የምላችሁ ቤተሰቦቼ። ከልብ ነው የማመሰግነው። ያው ሁሌም እኔም ያው ዘርዘር ባለ እናንተ ቤት የደመቅ አድርጋችሁ በላይክ በኮመንት የምታስደስቱኝ አላህ ያስደስታችሁ። እኛም የእናንተም ደስታ የኔ ደስታ አሁን በዚህ ሰሞን በሰርጌ ዘይነብ አገባች ብላችሁ ሁሉም ሱብሃነክ መጨረሻውን ያሳምርልን። እናንተም ለሀገራችሁ ገብታችሁ በትዳራችሁ አላህ ሳሊህ ሳሊህ የሆነው ብያችኋለሁ እህቶቼ። ሀብት የምን መቸኮል ሳይሆን ሀብት የሚመጣል ፍቅር ካለ ዲን ካለ እሱ ያላህ ፍራቻ አንቺም ያላህ ፍራቻ አድርገሽ በዚክራችሁ በቂራታችሁ ወደ አላህ እንትን ብላችሁ ኸይር ነገር ከሰራችሁ ማንም ተያይዞ ይሄ ነገር ይደረግ ብሎ አንቺን መርሀባ ብለሽ ከተቀበልሽ እሱ መርሀባ ብሎ ከተቀበለ በትንሽም ነገር አላህ ሱብሓነሁ ወተዓላ ያውቃል። ብዙ እህቶቼ በቀልድም ይሁን እውነታቸው ይሁን እንትን አሁን ግን እንደ በፊት አይደለም። በፊት ሁሉም እህቶቻችን እንደዛ አልሆን ብሎ ነው እንትን የሚለው የነበረ። አሁን ግን ብዙም እየሰማሁ እያለ በቃ ዲንን እስላም በቃ የዲኑ ነገር እንትን ተብሎ ምናምን የሚል ነገር ብዙ ሰው አለ። አሁንም ቢሆን እናንተም አንድ ልጅ እንደዚህ ያለች አንድ ልጅ ብር ወዳ ብር የሌለው የሚሳደቡም አለ። ምን ይጥላፋል ብር እኔ እንትና ሰርቼ ላኖረና ምናምን እሱ ሁለታችሁ ስትጋቡ ሁለታችሁም በቃ ሀላል ሆኖ ሊካስራችሁ ስትገቡ አላህ የሚሰጣችሁ ነገር አላህ ልጅም ቢመጣ ተከትሎ በቃ አላህ ልስጥ በሁሉም ላይ ግን በአላህ ነው። እንደዚህም ስታደርጉ በአላህ ተማምናችሁ አላህ ሱብሓነሁ ወተዓላ ይሰጠኛል ሰርቼም ተደስተን እንኖራለን ብለን እንደዚህ ቀልባችን ትንጋር ይሰጣል አላህ። አኪድ በአላህ ዘንድ የምታፍሩበት ነገር በአላህ ዘንድ ሌላ ውስጥ የሚገቡበት የለም። ኬክ ቦታ ስትደርሱ እንደዚህ አመሻሽታችሁ ምን የምታደርጉ እነሱም ነው ምርጫችሁ ትመርጣላችሁ። እነሱ አሽጎ ነው እንደዛ የሚያደርጋችሁ። የቸኮልን ጊዜ ማብራት የሄደ ጊዜ ዘመድ ጋር የዝያራ ሆናችሁ የጓደኛችሁ ምናምን ስታስቡ እንደዚህ የተመቻቸ ነገር ስላለ ብር በቃ በእጃችሁ ቅንጭፍ ብላችሁ ድንገት አሁን የሆነ ነገር እንዴት ወይም ድንገት ሰርግም ሆነ ምንም ድንገት ይደወልባችኋል። የዛ ጊዜ በቃ ያልቸኮላችሁ ጊዜ ምንም ቢደርስባችሁ ቶሎ ብላችሁ ፌስታላችሁ ብራችሁ ይዛችሁ በቃ እንትን ትላላችሁ። ቤት ላይ ከሆነ ያው ቀስ ብላችሁ የምትሄዱበት ከሆነ በዛ ሰዓት ያው ቤታችሁም ቀስ ብላችሁ ሰርታችሁ ተረጋግታችሁ መሄድ ትችላላችሁ። የሰው ነገር ምን እንትን ይላል ብላችሁ ነው። ሁሉም ነገር የራሳችሁ ያብቃችሁና ቤት ላይ ሰርታችሁ የምትደሰቱበት ያድርጋችሁ። ያኛው ተሰራ እኛሽ ያለ ወይም ያለኝ እንደዛ ብያቸው ነበር ምናምን ብላችሁ ነው የምትጨናነቁ። አሁን ሌላም ሰው የሚሰራላችሁ ወይ ምን ከሆነ
ግን ጠንከር ብላችሁ ራሳችሁ በያዛችሁ ነገር መሞከር አለባችሁ። ይሄም ነገር ብሉ ጠጡ ብሎ የጀመረላችሁ ሊኖር ይችላል። ብዙ ሰው ጥሪ አክብራችሁ ሄዳችሁ በዚህም ከሆነ መደሰት አለባችሁ ናችኋለሁ። አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ። ሁሉም ገብቶ ሊፍ ብለዋል። ቦታውን ልንገራችሁ፣ ያው ያወቃችሁ ቤተር ነው። ቤተር የእህቴ ብዬን ባለፈ ነግራችኋለሁ። ወደ ቤተ ስንሄድ ያው እንደዛ ያወቅታችሁ ቤት ባዶ እንትን አትሉም። በእንደዚህ ኬክ ያኛው አሁን የዳቦ አንቺ እንደዛ አታድርጊው ምናምን ብሎ ሌላውን ብዙ ነገር እንትን ሊል ይችላል። ግን ከሱ ውጭ ማንም አይቶ ምንም አይቶ ግን ጠርታ ወደዚህ ይደረግ ወደዚህ እንስራ ምናምን የምትባል ያ ሰው ልጅ ሰው አሳፈረን አለ። እንደዛ አይደለም። አላህ ይጠብቃቸው። ጁማችን ተቀባይነት በትንሹ ሂዳችን ያደረሰን አላህ አልሐምዱሊላህ ረብል ዓለሚን ኸይር ነገር ያሰማን፣ ከመጥፎ ነገር አላህ ይጠብቀን። ያ ረቢ ያ ረህማን ያ ረቢ ያ ረህማን። ሁሉም ነገር አላህ ያለው ነው የሚሆነው እንጂ እኛ ብለን የሚሆን ነገር የለም። እህቶቻችሁ ትንሽ እህቶቻችሁ ካለ ያ ማሳመር እናቷ ብቻ ተጨንቃለች እናቷ ብቻ እንደዛ አድርገን ሳይሆን እናንተም ያለ ሰው ተጨናንቆ ልጆቹ በምን አይነት እንትን እንዳለ ማድረግ አለባችኋለሁ። ሰላማችሁ ብዙ ትርፍ ይበልልኝ። ሁሉም ሰላም ነው ከእናንተ ናፍቆት በስተቀር።